ሄለን ጓደኛሽን ይዟት ሄደ። ማን እነማን ናቸው? እኔ አላውቅም። አግቶ ነው ይዟት ሄደ። ወይኔ ግን እኔ ልከተላቸው፣ አንቺ ሌላ ሰው ተናገሪ። እሺ በቃ ተረጋጊ። ምን ሆነሽ ነው? አልረጋጋም። እና ምን ላድርግ? ተረጋግተሽ ካልነገርሽ በምን ላግዝሽ እችላለሁ? ሳራ ምን ሆነች? ሳራን አግቷት ያዟት። ሳራን ያዟት። እነማን ናቸው? አላውቅም፣ ግን ስጠረጥር ጋጋ ይመስለኛል። እሺ ተረጋጊ፣ እኔ እሄዳለሁ። ጋጋ ቢፈልስ እንዴት ነው የምትሄደው አንተ? ወደ አዲሱ ስራ ሄዷል? አዎ አለቃ ሄዷል። እሺ በር ላይ ጠብቅ። ሽናት ተጂ አሁን የምትተፋሉ ምን በይ በጣም ተመተከች አታውቂኝማ። በመጀመሪያ እንተዋወቅ። ኃይል ይባላል። በሰፈር ስሜ ደግሞ ጋጋ። አውቅሽ? ጋጋ? ቆይ ምን አጠፋው? እኔ ምን አጥፍቼ ነው? እቴ ለምን ታሰግረው? የማሂ ወንድም ነህ? ጠርጥሬ ነበር መጀመሪያ። ጎበዝ ልጅ። አሁን ገብቶሻል አይደል? አልገባኝም። እሺ መያዝ አስፈላጊ ነው? ምን
አሁን ያጠፉ ሰዎችን እርማት ሰጠው እኮ ጥፋት ይገብቶኛል። እሺ ድጋሜ ያላጠፋው ጥሩ ግን እንደዚህ መትሻል እዚህ የመጡ ሰዎች ደግሞ ባሉ አይመለሱ እና ምን ልታደርገኝ ነው? ምን አጭት አፈዲዚ አብረን እናሳልፋለን። አይሆንም፣ በጭራሽ አይሆንም። ይሆናል። ለምን አይሆን? አሁን ያንቺን ወደ ምሳበት ጊዜ አይደለም። እንዲህ ካልሽ ደግሞ አፍሽ ያፈጣል። እሺ እስከ መቼ ነው የምቆየው? አቤት እኮ ይጠብቁኛል። አባቴና ወንድሜ በእናትህ ልቀቀኝ። ብዙም አልቆይም። እርማትሽን እንደጨረሽ ትውጫለሽ። እንዳታስቢ። ወይኔ ሳራ እባክህ ልቀቀኝ። ኧረ ሰው አለ። እባክህ ልቀቀኝ። ስማ፣ ደውልና የሥራ ቦታችንን እንዳዘጋጅ ንገረው። ዛሬ እንግዳ አለብን። እሺ አለቃ ሊያስመጣ ዛገባ ብቻዬን እንዳሳብ ልታክተኝ ይችላል። ሰለ ለምን ተመታኛል? ተሰጠኝ ሰለ ኤልያስ እንዴት ገባ? አቀኛለሁ አይደል? አይደለም የምንወዳቸውን ሰዎች የማውቃቸውን ሰዎች ተነካ ምን እንደማደርግ ታውቃለህ? ምን ናቸው? አይመለከትም። አሁን ልቀቃት።
አዎ እስር ቤት እንዲገባ ያደረገኝ አባቱ ነው። አባቱ በጣም መጥፎ ሰው ነው። ወንድሜ በጣም እዚህ ተለት ነው። እሺ ወሬኛ የሆነ ሰውን ይዘሻግኝ ወደ ቤት እና ደግሞ አረጋጋኝ። እሺ በቃ ሰሩ ነው እንጠብቃለን። እሺ ቤት ኢላ በጣም አመሰግናለሁ። ወንድሜ ሄዶ ወደ ስራ ይረፍድብሃል። እሺ ሳራ ምንም አይደል። ምን ትኮሳተራለህ? እባክህ ከተባለነ ይቀራል። እሺ በቃ ቻው። ወንድምሽ እንደዚህ ያረጋቸው ሁሉ ደግሞም በተደባደቡ ሁሉ ጣላሽ ነው ምን ሆንሽ? ሳራ ቤት ነሽ? ይመስገን ሳራ ደስ ይላል። እናንተ ደህና ነሽ? አይደለም ግራ ምን ሆንሽ? የሳራ ነገር ግራ ገብቶኝ ተረጋጊ። ፈጣሪ ያለው ነው አለማሰባች። እሺ ምን እናደርግ? እናቶች ተጣጣሉ። እንደው በጣም አፍጥራለሽ። ኧረ ምስጋና ያስፈልገውም። የአራዳ ልጅ እኮ እውነትና ምሕረትን ይዞ የሚከተለው ይሁን ግን ሳራ እንዴት እንደምትመጣ ማለት ሰዎች ዘደርግ ለብደስ ዛሬ ወይ ግን ምን አላውቅ አላውቅም ግን የሆነ አየኛ ክላስ ነው። አዎ የኛ ክላስ ምን አገናኘት? እንዴት ተያይዘው ስለዚህ ይመስላል የሰውየውን አድራሻ እናፈላለጋለንና የሆነ ነገር እናደርጋለን። አይ ሚከቱ ሰውየው በጣም ይወዳል። ሄለን እያሰብሽኝ እኮ ነው። ታውቆሻል። አንተን እኮ ደግነት ተዘክሩ። እሺ ነኝ ልበል። በቃ እሺ አሁን ተረጋጊ። መፍትሄ እንፈልጋለን። እሺ እሺ በቃ እኔ ቤት እሺ ሄለን ታብዬው ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ምን ልትፈጽሚ ነው የሚሉት? አይ ምንም ምን ብቻሽን? ብቻዬን መሆን ፈልጌ ነው። ብቻዬን መሆን አልችልም። ከኔ ግን አይመስለኝም። ለምን አይመስልሽም? እኔ እንጃ። አንቺ መሰለሽ አልመሰለሽ እኔ ምን አገባኝ? አንተ ሂጂ። ቆይ ግን ያልገባኝ ዛሬ ሳራ ትምህርት ቤት አልመጣችም በሰላም? አንቺ ይመለከትሻል? አሃ ሄለን ተይ ተረጋጊ። ከአህያ ጋር የዋላያች ሳም እንደሚባለው ተረት የሳራ መንፈስ አንቺ ላይ ማደረብሽ በድርብኝስ የኔ ይዋ ውስጧ እኮ በጣም ንጹህ። ምን አውቃለሁ። የዋህ ሆነች ደግም ሆነች አንዴ እንደሆነ መጫወቻ ሆናለች ማለት ስላለችበት ቤት ምንም አታውቂም አይደል? አንቺ ነሽ አይደል እንደዛ ያደረግሽው? ተረጋጊ እንጂ ሄለን ብዙ የተሳካልሽ መስሎሽ ልብሽ ይሞቆታል። አንቺ ደደብ፣ አንቺ ደደብ። አልገባኝም። ሳራ መለጠች እንዴ? ከመጣሽ ነው የምትመጪው አንቺ ደደብ።
አንቺ ደህና ነኝ። መጣችሁ እንዴ? አዎ እየወጣን ነው። የት ነሽ? እየመጣሁ ነው። ቤት ጠብቂኝ። አይ እቤት አይደለሁም፣ ወጣ ብያለሁ። ሰፈር አካባቢ የታችኛው መገናኛችን ላይ። እሺ፣ ግን ደግሞ እራስሽን የጠበቅሽ ምን? ሳራ ዳጋን ረስተሽው አይደለም አይደል? ማ? አረ እርሚ ለወንድምሽ። ወዴት ወዴት? ወንድሜ ለቀቅ አድርጊው። የምሬን እኮ ነው። ወንድምሽ ባያድነኝ ኑሮ እኮ ዛሬ ህይወቴ ተበላሽቶ ነበር። እሺ በቃ መጣሁ። ቻው። እሺ ለማንኛውም ቶሎ ነይ፣ ደግሞ ሰፈሩ ጭር ብሏል። እሺ የእውነት በጣም ነው የሚያስፈራው። የእውነቴን ነው፣ ፀሐይ ነው ያስፈራል። እሺ በቃ ቻው። እሺ መጣሁ። እሺ በቃ ቶሎ በል። እሺ